ከወደቀችበት አንስቻት ታዋቂ አርቲስት ስትሆን ከዳችኝ። እንዲህ በደለችኝ የምላት ሴት ትናንትና ከዩኒቨርሲቲ ተመርቃ ስራ በማጣቷ ሰፈር ውስጥ ተቀጥራ የጀበና ቡና ነበር የምትሸጠው። ዛሬ ግን ከዛ ችግሯ እንኳን እንዳነሷት ማንም አጠገቧ ባልቆመ ሰዓት መውደዴን ስገልጥላት የሆንኩላትን ረስታ ዛሬ ታዋቂ አርቲስት ስትሆን ከዳችኝ። ይባስ ብሎ በሌላ ወንድ ለወጠችኝ። የሆነው እንዲህ ነው። ከ3 ዓመት በፊት ይቺ ፊቷን አዞረችብኝ የምላችሁ አርቲስት ዛሬ እንዲህ አድናቂዎቿ ሳያጅቧት በፊት ስራ ቦታ አካባቢ ምሳ በምበላበት ምግብ ቤት ውስጥ እጅግ በሚያሳዝን ሁኔታ ውስጥ ሆና ተዋወቅን። ቀስ በቀስ ተግባባን። ስቀርባትም ቀላል ሰው እንዳልነበረች ውስጤ ገምቶ ነበር። ታዲያ ብዙ እየተግባባን ስንሄድ ያሳለፈችውን ታሪክ ከዩኒቨርሲቲ ተመርቃ አማራጭ ስላጣች ይህን ስራ እንደምትሰራና ቤተሰቦቿም እጅግ ችግረኛ እንደሆኑ ምንም ሳታስቀር ነገረችኝ። በጣም አሳዘነችኝ እና ምን መሆን እንደምትፈልግ ስጠይቃት ፊልም መስራት እንደምትፈልግና እድሉን ብታገኝ ጥሩ ደረጃ ላይ እንደምትደርስ ቃል ገባችልኝ። ካለችበት ስራ እንድትለቅ አድርጊያት ለጊዜው እኔ ጋር መቆየት እንድትችል አድርጌ የትወና ትምህርት ቤት አስገባዋት። ያ ዝርክርኩ ኑሮዬ መስመር ሲይዝ ታወቀኝ። ከልቤ አፈቀርኳት። አንድ ቀን በቃ የመጣ ይምጣ አልኩና እንዳፈቀርኳት ነገርኳት። እሷም አፍራኝ እንጂ እንደምታፈቅረኝ ነገረችኝ። ከዚህ ቀን ጀምሮ ያቺ ጠባብ ክፍል ቤት እስኪ ጨንቃት ድረስ በፍቅር ተሞላች። የጀመረችውን የትወና ትምህርቷን እንደጨረሰች አንድ የፊልም ባለሙያ ወዳጄ እድሉ እንዲሰጣት ጠየቅኩት። አላሳፈረኝም። ተከታታይ ድራማ ላይ እንድትሰራ እድሉን ሰጣት። ታዲያ የተመልካቹን ቀልብ ለመሳብ ጊዜ አልፈጀባትም። እስኪገርመን ድረስ ከሷ ጋር ለመስራት የማይፈልግ ፕሮዲሰር አልነበረም። በዚያም ስልኳን እያፈላለጉ መደወል ጀመሩ። ከነበርንበት ጠባብ ቤት ወጥተን ሰፋ ያለ ቤት ተከራያን። ነገር ግን ቤታችን ይስፋ እንጂ ፍቅራችን እየደበዘዘ መሄዱን ተያያዘው። ምክንያቱ ደግሞ ታዋቂ መሆን እንዴት ሃንድል ማድረግ እንዳለባት አቅቷት ይመስለኛል። አጉል ባህሪዎችን ማሳየት ጀመረች። ይባስ ብሎ በየክለቡ የማትጠፋ ጨፋሪ ሆነች። ከክለብ መልስ አይቼው የማላውቀው አይነት መኪና በራችን ድረስ ሸኝቷት ይመለሳል። ከማን ጋር ነበርሽ ስላት ለስራ ጉዳይ ካገኟቸው ሰዎች ጋር የራት ቀጠሮ ነበረኝ ትለኛለች። ቀስ በቀስም ምን እንደሆነ ለመከታተል ሞከርኩኝ። በስተመጨረሻም አድናቂዎችሽ ነን በሚል ሰበብ ከምታገኛቸው ባለሀብቶች ጋር የማይሆን ነገር ውስጥ ገባች። ማለትም እኔን እንደ ወንድሟ ትቆጥረኝ ጀመር። በቃ እንዲህ እያለ ኑራችን ተበተነ። አምላክም ዝም ብሎ አይመለከትምና እሷ የምታደርገውን ክፉ ነገር እንዳላይ ይመስል ዲቪ ወጥቶልኝ ከሀገር ወጣው። የኔ ጥያቄ ሁሉም አርቲስት እንደዚህ ነው ወይ? ካሁን በኋላስ እንዴት ነው ሴት ማምነው? መልክና ዝና መመካት አወዳደቃችንን እንደማያምር ስንቶቻችን በመልክና በዝና መመካት አወዳደቃችንን እንደማያሳምረው ስንቶቻችን እናቅ ይሆን ወይ ብሎናል ባለ ታሪካችን። እሺ እንግዲህ እንደተለመደው ታሪካችሁን ስለምትልኩልን ከልብ እናመሰግናለን። ያው ባለ ታሪኩም ካለው አጋጣሚ ከነበረበት ህይወት እንድንማርበት ብሎ ታሪኩን ነግሮናል። አርቲስት ላይ ነን ዘንድሮ ማለት ነው። ከምን ልጀምርላችሁ? በህይወት አጋጣሚ ከብዙ ሰዎች ጋር ልንገናኝ እንችላለን። ግን አንዳንድ ጊዜ እንደውም እኛ በጣም ብዙ ጊዜ ያስተዋልኩት ነገር አለ። እናንተም በእርግጠኝነት ታስተውሉታላችሁና ሰዎች እንደዚህ ትልቅ ቦታ ላይ ሲደርሱ አርቲስት ሲሆኑ ወይም ደግሞ ዝነኛ የምንላቸው ቦታዎች ላይ ሲሆኑ ድሮ አብሯቸው የነበሩ ሰዎች እነሱ ጋር ያለ ፋይል ፎቶዎች በቃ ምን ልበላችሁ ቮይስም ካለ ቪዲዮም ከተገኘ እያወጡ በቃ አሁን ላይ ያሉበትን ዝና ለማበላሸት አብዛኛውን ጊዜ ለማጠልሸት ነው የሚጠቀሙበትና ለማበላሸት ያወጣሉና ሁላችንም እኮ ከስር ነው የምንነሳው። አሁን ለምሳሌ እኔን ዛሬ እዚህ ጋር ያያችሁኛ ነገ እሺ ከኔ ላውጣውና ለምሳሌ አሁን የምታውቁት ጓደኛችሁ ወይም ደግሞ በቃ ስንት አላማ ይኖረዋል ሰው አብሯችሁ የሚውለው ሰው አታውቁትም። ነገውን ማንንም አናውቅም። እንኳን አይደለም የነሱን የኛን የራሳችንን ነገር ራሱ አናውቀው እና በብዙ አጋጣሚ ሰዎች አጠገባችን ሊሆኑ ይችላሉ። በትምህርት ለምሳሌ ብዙ ጊዜ የምንገናኘው ትምህርት ቤት ላይ እኔ አሁን ብዙ ትምህርት ቤት ላይ የማውቃቸው ተማሪዎች አሉና በጣም ብዙ ትልቅ ቦታ የምጠብቃቸው አሁንም ትልቅ ቦታ ደርሰው ያየኋቸውም አሉና
ትምህርት ቤት፣ ዩኒቨርሲቲ፣ በስራ አጋጣሚ ሰዎች ዝቅ የሚሉበት የጊዜ ሁኔታ ይኖራል። በዛ አጋጣሚ የምናገኛቸው ሰዎች አሉ። ሰዎች በብዙ መንገድ ኑሯቸው ሊቀየር ይችላል እና እዛ ቦታ ላይ ለምን መጠበቅ ያስፈልጋል? ያንን ሰው እንደነበረ እዛው በቃ ዝቅ ብሎ እንደምታውቁት ዝቅ ብሎ እንዲኖር ነው የምትፈልጉት አብዛኞቻችሁ? በጣም ጥያቄ ስለሚሆንብኝ ነው። አሁን በጣም ታዋቂ ሆነው በሚዲያው ላይ በቃ እነሱ ሲቆጣጠሩት ሚዲያውን እንደዚህ ነበረች ትናንትና የድሮ ፎቶች እየወጡ ማለት ነው፣ ወይም ቪዲዮዎች ወይም ቮይስ እንደዚህ ብላ ነበር፣ እንደዚህ ነበር የምታደርገው። ያንን ሰው እኮ ስብናው የሚገነባ ነገር ወይ እርዳታ ሲያደርግ ወይ ደግሞ ከነበረበት ሌላ ነገሮች ላይ ተሳትፎ በጥሩ መልኩ ውጤት ያመጣበት ምናምን ነገር ቢሆን እኮ ፋይን ነው፣ ችግር የለውም። ግን አሁን ያለበትን ዝቅ ለማድረግ መሞከር ተገቢ አይደለም። ምናልባት ከታሪኩ ጋር ሊሄድ ላይሆን ይችላል፣ ግን በቃ ካመጣው ነገር ላውራው ብዬ ነው እና ሰዎችን እዛው በቃ ቁጭ ባሉበት ወይም ባገኘናቸው ሲጀመር የሰው ልጆች እስከሆንን ድረስ በተገኘንበት ከተገኘን እንደውም ልክ አይደለም። ያ ነው ልክ ያለው ነው። በነበርንበት ቦታ እዛው ቁጭ ብለን ነገም ስንሄድ ከነገ ወዲያም ከአመትም ከሁለት አመትም በኋላ እዛ ቦታ ላይ የምታገኟቸው ሰዎች በቃ ምንም እኮ ጥቅም የለውም። ለእናንተም ሞቲቬት አያደርጓችሁም። ግን ትናንትና አብሯችሁ የነበራችሁ ሰው ዛሬ ላይ ወይም ነገ ላይ በጣም ታዋቂ ሆኖ ስራ ሰርቶ የሚያኮራ ነገር ማለት ነው የሚያኮራ ነገር አድርጎ ወይ ይሄ ሰው እኮ ከኔ ጋር ነበረ የምትሉት አይነት ሰው ከሆነ ምንም በጣም ፕራውድ የሚያደርግ ነገር ነው። አብሯችሁ የነበረ ሰው ሲቀየር እዛ ለእናንተ ሞራል ይኖራችኋል። እንዴ መስራት እችላለሁ፣ መቀየር እችላለሁ ምናምን የሚል እሳቤ ውስጥ እንድትገቡ ያደርጋችኋል። እና እንደዚህ አይነት ሰዎች አጠገባቸው የነበሩ ከነበሩና ዛሬ ላይ በጣም አሪፍ የምትሉት ደረጃ ላይ ከደረሱ በእውነት ለመናገር በጣም አፕሪሺየት ልታደርጓቸውና ልትኮሩ ነው የሚገባው። እንዲያውቀው ነበር፣ ጀግና ነበር፣ ድሮ የሚጥር ነበር። ኢቭን መጥፎ ነገር እንኳን ቢኖራቸው ማለት ነው በፍጹም መጥፏቸውን ማንሳት የለባችሁ። ምን ጥቅም ማለት አይጠቅማችሁም ብዬ ነው። ማንሳት እኮ ትችላላችሁ፣ ግን ወይ አብረን አልነበር እንዴ እንደዚህ ቦታ እዚህ ቦታ እንደዚህ ስናደርግ የነበረው ከማለት በጣም ነበር የሚጥረው። ድሮም ፊልም መስራት በጣም ይወድ ነበር፣ ወይም ደግሞ ኳስ ተጫዋች ከሆነ ድሮም በጣም ነበር ኳስ የሚወድ የነበረው፣ ይለፋ ነበር ምናምን። ያባችሁ የማይከፈልበት ነገር ስለሆነ ጥሩ ጥሩ ደግ ደግ ነገር ማለት ጥሩ ነው። አሁን ወደ ታሪካችን ስመለስ አንዳንዴ ከዚህ በፊትም ብየዋለሁ እና ኤክስፖዝድ የምንደረግበት ነገር የአድማሳችን ሲሰፋ መንገዳችንን የመቀየር ሁኔታዎች ይበዛሉ። ማለት ለምሳሌ አብረውን ከሚሆኑ ሰዎች ጋር ላንገኝ እንችላለን። ልክ ስንወጣ አሁን ለምሳሌ ወደ ታዋቂነት መንደር ስትሄዱ አብራችሁ ከምትውሏቸው ሰዎች ጋር ላትውሉ ትችላላችሁ። የስራውም ሁኔታ ነው። አንዳንድ ጊዜ የስራውም ሁኔታ ባህሪው እንዴት አሁን ስራ ለማግኘት ከፕሮዲውሰሮች ጋር አንድ ላይ ብትውሉ ይመረጣል። አሁን አርቲስት ከሆናችሁ ከአርቲስቶች ጋር ራሳችሁን ዲቨሎፕ ለማድረግ ማለት ነው። ራሳችሁን ለመቀየር ለማሻሻል እንዴት ነው እነሱ ላይፍ ስታይላቸው እንዴት ነው ሃንድል እያደረጉት ያሉት? ቅድም እንዳለው ታዋቂነቷን ሃንድል ማድረግ አልቻለችም ይመስለኛል እና ለዛ የማይሆን ግንኙነቶች ውስጥ ከሰዎች ጋር ገብታለች። እንዲሁም ደግሞ በቃ መገኘት የሌለባት ቦታ ተገኝታለች ብሏል እና ሜቢ አሁን ስለ እኛ ፊልም ኢንዱስትሪ ማውራቱ ተገቢ አይደለም። እኔ አሁን ትንሽ ቁንጽል እውቀት ነው ያለኝ እና ስለሱ ማውራት አልፈልግም። ግን እንዲሁ ከውጭ ስናየው ብዙ ጊዜ የሚዘወተሩባቸው ቦታዎች ምናምን ጥሩ ስምም የላቸውም፣ ደስም አይሉም ናቸው። ብዙም የምንሰማቸውም ነገር ስላሉ ማለት ነው። አሁን ለምሳሌ እኔ ቶም ተምሬያለሁ ፊልም ሜኪንግ ታውቃላችሁ። እና እዛ እያለሁ እዛ የሚወጡ ነበር ብዙ አርቲስቶች ምናምን የማየት እድሉ ነበረ እና ላይክ የምንሰማቸውም ነገር ይሄ የምናያቸውና ስክሪን ላይ እዛ ጋር ኢን ሪል ላይፍ የምናገኛቸው አንዳንዴ በጣም ኤክስፔክት ከምናደርገው በታችም ይሆናል። ከዛም በላይ ደግሞ የሚያስደምሙን ብዙ ታዋቂ ሰዎች አሉና የምንውልባቸውን ቦታዎች መምረጥ የማንችልበት ደረጃ ልንደርስ እንችላለን። ለምሳሌ ፕሮዲውሰር የሚባሉት ሰዎች የሚገኙበት ቦታ እኛን የማይመጥንም ቢሆን እዛ ተገኝተን ግን እነዛን ሰዎች ማውራት ማነጋገር ምናምን ሊኖርብን ይችላል። ባለሀብቶች አንዳንዴ ይኖራሉ። እንዴት ነው አንድን ነገር አላማዬ ብላችሁ ከያዛችሁት ማለት ነው እስከ መጨረሻው ድረስ መቀጠል መግፋትን መያዝ አለባችሁ። አሁን ታዋቂ ፊልም አክትረስ ወይም ደግሞ አክተር መሆን ፈልጋለሁ ብላችሁ ስታስቡ የሆነ ከሀገር ውስጥ ብቻ ግድብ ያለ ነገር ባይሆን ደስ ይለኛል። እኔ ምንም ነገር ላይ ነው በነገራችን ላይ ምንም ነገር ላይ ህልማችንን ለጥጠን ነው ማሰብ ያለብን ብዬ ነው የማምነው። ለምሳሌ ፊልም መስራት የምትፈልጉ ሰዎች ከሆናችሁ ኢትዮጵያ ውስጥ አሉ ከተባሉ ሴት ከሆናችሁ ለምሳሌ ኢትዮጵያ ውስጥ አሉ ከተባሉ የፊልም ባለሙያዎች መሀል አንደኛ
ከዛ በኋላ ከፍ ሲል አፍሪካ ውስጥ፣ ከዛ በኋላ ሆሊውድ ምናምን በቃ ይሄ ትልቅ ህልም የለም። በቃ ትልቅ ህልም ካላችሁ ይሄ የምታገኙት 500,000ም 1,000,000ም ምናምን ትንሽ ቅንጥብጣቢ የሆነች ገንዘብ ልባችሁን አያሻፍተው። በቃ ግባችሁን እስከምትመቱ ድረስ ያኛው አላማዊ ብላችሁ የያዛችሁትን ነገር እስከምታሳኩ ድረስ ትቀጥሉበታላችሁ። እንደዛ ሲሆን ነው ከመስመራችሁ ምንም ነገር የማያስወጣችሁ። ግን ድንገት የመጣች ዝና ወይም ለምሳሌ ድንገት ፌመስ ስትሆኑ በሆነ ነገር አንዴ ወጣ ስትሉ ደግሞ ይሆናል። አሁን ላይ ስፔሻሊ የምናየው ነገር ነው። ሶሻል ሚዲያ አለ። ቲክቶክ ላይ ለምሳሌ ቲክቶክ ላይ በሆነ አጋጣሚ ለፍተው ነው ይለፋሉ። በጣም ልፋት አለው። ምንም ነገር ልፋት አለው። ግን በሆነ አጋጣሚ እንደ ድሮ ጊዜ አይፈጅም ለማለት ፈልጌ ነው። ልፋት የለውም ሳይሆን ጊዜ ላይፈጅ ይችላል። እንደ ድሮ በጣም ፈክታችሁ ቲያትር ቤት ለፍታችሁ ከዛ በኋላ ፊልም በመከራ ተገኝቶ አንድ ፊልም ከዛ ደግሞ እንደገና በመከራ ለመድገም ባለሙያውን ብዙ ነው፣ ፊልሙ ጥቂት ነው፣ ፕሮዲውስ ለማድረግም ያለው ሰው ጥቂትም ስለነበር ማለት ነው። አሁን ግን አቅማችሁን ዩቲዩብ ላይ ታሳያላችሁ፣ ቲክቶክ ላይ ኢንስታግራም ላይ ታሳያላችሁ። ከዛ ሰዎች ራሳቸው ሰሌክት አድርገው በሆነ አጋጣሚ ቶፕ ላይ ልደርሱ ትችላላችሁ። ግን እዛ ላይ ሆነን እንዴት አድርገን ነው ዙሪያችንን መያዝም መሰብሰብም መልቀቅም ያለብን ነገር እንዴት ነው ሃንድል የምናደርገው የሚለውን ነገር ካላወቅን ተመንጥቀን እንደወጣን ተመንጥቀን እንወርዳለን ማለት ነው። ስለዚህ አላማ ራሱ በቃ አሁን አንተ በችግሯ ጊዜ ነበርክ ከጎኗ፣ ደግፋታል፣ አንስታታል። ለሱም ደግሞ ፈጣሪ ዋጋህን ይክፈል። በጎነት ነው፣ ጥሩነት ነው። በነበራት የዛኔ ምልከታ ከነበሩት ሰዎች ውለታህም ስላለባት ካንተ ጋር በፍቅር ወድቃ ነበረ። አንድ ላይ ኖራችኋል ምናምን። ግን እንዴት ነው ልክ ነው እያልኩ አይደለም፣ ልክ ላይሆን ይችላል። ግን አንዳንድ ጊዜ ኤክስፖዝድ ስትሆኑ ወይ ይሄ ሁሉ አማራጭ አለኝ እንዴ የምትሉበት ደረጃ ላይ ትደርሳላችሁ። ለዛ ነው እኔ መጀመሪያ የፍቅር ግንኙነት ውስጥ ከመግባታችሁ በፊት አትሊስት የሆነ ስቴብል የሆነ ላይፍ ይኖራችሁ ነው እምለው ብያላቅም። እሺ አሁን ብያለሁ። የፍቅር ግንኙነት ውስጥ ከመግባታችሁ በተለይ ይሄ ከ16 ጭራሽ እሱንማ አልመክርም። እኔ ከ18 ዓመት በታች የፍቅር ግንኙነት ውስጥ እንድገቡ አልመክርም። ግን እንዲሁ በቃ አሁን ደግሞ መሬት ላይ ያለውን እውነታ ስናወራ ከ16 ዓመት ከ17 ከ18 ምናምን በፍቅር ውስጥ መግባት ከዛ በኋላ ልክ ህልማችሁ ላይ ስትደርሱ ወይም የሆነ ደረጃ ላይ ስትደርሱ የምር ትክክለኛ ሰዎች በዙሪያችሁ ሲኖሩ የዛኔ ለትዳር ለፍቅር ብላችሁ ማሰብ ስትጀምሩ ብዙ ጊዜ አይዘልቅም እንደዚህ አይነት ፍቅሮች ማለት ነው። እና ልክ ያላችሁበት ደረጃ ላይ ባላችሁ ሌቭል ነው ማየት የምትጀምሩት ማለት ነው። እንደ ፈጣሪ ፈቅዶላችሁ ከስር ጀምሮ ይዛችሁት የመጣችሁትን ሰው በንጹህ ልብ በታማኝነት ይዛችሁ ከቀጠላችሁ ህልማችሁም አንድ ሆኖ ማለት ነው እስከ መጨረሻው ከዘለቀ በጣም ጥሩ ነገር ነው። ግን አሁን ልክ የሰማነው ታሪክ ምንድነው? ብዛቱ ባለውለታዋም ስለነበረ ጥሩ ነገርም ስላረገላት በቃ ንጹህ የሆነ ፍቅርም ስለሰጣት ይሄ አፈቅርሻለሁ ብሎ ሲነግራት በቃ እሷም ውስጧ የነበረው የሚሰማት ስሜት አለ አይደለ? እሱንም ተቀብላ መሄድ ጀመረች። ከዛ ልክ አድማሷ ሲሰፋ ኤክስፖዝድ ስትሆን ብዙ ሰዎችን ስታይ ምናምን ኦኬ እንደዚህ ምናምን አለ ብላ አያችሁ ሺት ሙቭ አረገች እሷ ማለት ነው። እና እንደዛ ላለመሆን ራሳችሁ እንትን ለማለት ለማውጣት ከእንደዚህ አይነት ነገሮች መጀመሪያ ስቴብል የሆነ ላይፍ ይኖራችሁ። ከዛ በኋላ ትደርሱበታላችሁ ይሉ ነበር የኛ ቤተሰቦች እና ትደርሱበታላችሁ። የቀረበልን ጥያቄ ሁሉም አርቲስት እንዲህ ነው ወይ ኑሮ ብሎናል። ላይሆን ይችላል፣ በእርግጠኝነት አይሆንም። ሲጀምር ምንም ነገር ላይ ሁሉም እንዲህ ነው ብለን ልንደመድም አንችልም። ያው አንዳንድ ሰዎች ይኖራሉ ቅድም እንደተናገርኩት በቃ የእይታ መጠናቸው በሰፋ ቁጥር ምርጫቸውን በዛው ልክ የሚሰፋ ሰዎች አሉ። ግን እንዴት ነው ምን የሚባል አባባል አለ መሰላችሁ? ሴት ልጅ የምትፈተነው ገንዘብ በሌለ ሰዓት ነው፣ የወንድ ልጅ ፈተናው ደግሞ ገንዘብ ባገኘ ሰዓት ነው ይባላል። እና አንዳንዴ ከስር ጀምሮ አብረው እየለፉ እየተጉ ብዙ ሰዎች አሉ እኮ የምናውቃቸውም አጠገባችንም ያሉ እንዲሁ ደግሞ በሶሻል ሚዲያ የሚያየናቸው አሉ። እና ለፍተው ጥረው ግረው ስቲል አሁን ያሉበት ሰክሰስ ስኬት ብለው የሚያስቡበት ደረጃ ድረስ አብረው ተያይዘው ይመጡ። እዚህ መሀል ብዙ ግጭት ይኖራል፣ ፍጭት ይኖራል። ግን በቃ በፍቅር እየተነጋገሩ እየፈቱ አብረው የመጡ ማለት ነው። ሌላው ደግሞ በተቃራኒው ከስር አብረው ሰፖርት ሲያደርጋቸው የነበረን ሰው ከፍ ሲሉ በቃ አልፈልግም ብለው የተውም ሰዎች ይኖራሉ። ስለዚህ ይሄ እንደየሰቡ ማንነት እንደመጣው መሰረት እንደያዘው አላማ ይለያያል ማለት ነው። ሁለተኛው ከአሁን በኋላ እንዴት ነው ሴት ማምነው? ይሄ የማይሆን ነገር ነው። ለምን በልሰለ
በቃ አንድ ሰው እቺ ሴት አርቲስት ስሟ ተጽፎልኛል በነገራችን ላይ ልንገራችሁ አልነግራችሁም። ይቺ አርቲስት የራሷ ስብዕና ነው ይሄ በቃ ይሄ የእሷ ስብዕና ነው። በእሷ ስብዕና ደግሞ ሴት ሁሉ አይለካም። ልክ እንዳንተ ደግሞ በአንተ ስብዕና ወንድ ሁሉ እንዲደግ ነው ቤቱ አስገብቶ ምንም ሳያደርግ ይደግፋል ያግዛል ማለት አይደለም። በጣም ጥንቃቄ የሚያስፈልግ ነገር ነው። ስለዚህ ሴት ሁሉ እንደዚህ አይደለም። በቃ ልብህን የምታሸንፈውን ሴት ስታገኝ የምታምንበት የምትወድበት ጊዜ ላይ ትደርሳለህ። ግን አሁን ጊዜ ስጠው ለራስህ። አሁን ጥሩ ነገር ወደ ውጭ ሀገር ወጥተሃል ዲቪ ደርሶ፣ ስለዚህ ለራስህ ጊዜ ስጠው። ራስን ዲቨሎፕ አድርግ፣ ስራ፣ ተማር፣ ጠንክር፣ ወጥር ምናምን ቁጠር። ከዛ በኋላ ቀስ እያለ ደግሞ ጊዜ ሲያልፍ በራሱ እንዴት ነው ቁስል እንዴት ነው አንድ ነገር ቆርጣችሁ ወይም የሆነ ነገር ወድቃችሁ ከመታችሁ በኋላ ጊዜ ያስፈልጓል አይደል? ሂል ለማድረግ ደምቶ ወጥቶለት ቁስል ሆኖ ከዛ ጠዋሳ ሆኖ ከዛ በራሱ ጊዜ እንደሚድነው ልብም እንደዛ ነው። ልብም የሰውነት ክፍል ነው እና ግን እንዴት ነው በክህደት ነው የሚሰበረው። በክህደት ይሰበራል፣ ይቆረጣል ምናምን። ያን ግን ሂል ማድረግ አለበት። ብዙ ጊዜ እናንተ ለህመማችሁ ሌላ መድኃኒት ብላችሁ የምትወስዱት ነገር ነው ብዙ ጊዜ ሌላ ህመም የሚፈጥርባችሁ። ስለዚህ ተረጋጋና፣ ሴቶች ሁሉ እንደዚህ አይደሉ። ሲጀመር እንደዚህ አይነት ድምዳሜም ላይ መድረስም የለብህም። ተረጋግተ ጊዜን ወስደህ ግን ፈጣሪ ባለው ሰዓት ደግሞ የራስ የምትላትን ሴት ታገኛለህ ማለት ነው። በመልክና በዝና መመካት አወዳደቃችን እንደማያምር ስንቶቻችን እናውቃለን? ይሄ ኦቪየስ ነገር ነው። ኦቪየስሊ በመልክም በዝናም መመካት አያስፈልግም። መመካት በአንድ እግዚአብሔር ብቻ ነው፣ በአንድ ፈጣሪ። ምክንያቱም በምንም ነገር ብትመኩ እዚህ ዓለም ላይ ሁሉም ነገር እንደ ሸንበቆ ተሰባሪ ነው። ሸንበቆ ታውቃላችሁ፣ ደገፍ ስትሉት ከሽ የሚለው ማለት ነው። ስለዚህ ዝናም አጣፊ ነው። ዛሬ ላይ ዝነኛ የሆኑ ሰዎች ነገ ላይ ምን እንደሚሆኑ እግዚአብሔር ነው የሚያውቀው። ብዙ ሰዎችን አይተናል። ትናንትና ነው ዝነኛ ሆነው ዛሬ ላይ በጣም ብዙ ችግር ውስጥ በጣም ብዙ ውጣ ውረድ ውስጥ ያሉና ዝናም መልክም ገንዘብም ቁመናም ሰውም መመካት አያስፈልግም። ስለዚህ ይሄ ነበር የነበረው ሀሳብ። ስለነበራችሁ ቆይታ በጣም አድርጌ አመሰግናለሁ። ታሪኩንም ስለላክልኝ ከልብ ነው የማመሰግነው። እናንተ ደግሞ ያላችሁን አስተያየት ኮሜንት ሴክሽን ላይ አስቀምጡ። ለምንድነው ኮሜንት የማትጽፉት? እኔ ኮሜንት ሴክሽኑን ማስቀምጠው ሀሳብ እንድታስቀምጡ አይደለም። ለማንኛውም እወዳችኋለሁ። እንደዚህ ፏ ያደረገችኝ አስቴፋሽን ናት። እየደወላችሁ ፏ ማለት ትችላላችሁ። እኔ እዚህ ጋር አበቃለሁ። ባይ ባይ።